እንዴት አደራችሁ? ክብር ለአምላካችን ለእግዚአብሔር ይሁን። እንጸልይና ደግሞ ለዕለቱ እግዚአብሔር ያዘጋጀልንን የእግዚአብሔር ቃል እንከፋፈላለን። ጌታ እንዲናገረን እንዲያስተምረን እንጸልያለን። ያው ስርዓት ስለሆነ ሳይሆን የእውነት ከእግዚአብሔር ለመስማት ስለምንፈልግ ነው የምንጸልየው። እግዚአብሔር ደግሞ ሁሉ ጊዜም የሚናገር አምላክ ነው። ፈቃዱንና ሐሳቡን ዛሬም ያስታውቀናል። ክብር ለኢየሱስ ይሁን። ሃሌሉያ። አመሰግንሃለሁ እግዚአብሔር፣ ስም ይባረክ። ተመስገን 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 ተመስገን። አመሰግንሃለሁ፣ ስም ይባረክ። ሕያው አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በመካከላችን መገኘት ስላለ ክብር ላንተ ይሁን። አንተ ደግሞ እግዚአብሔር ሆይ የምትናገር አምላክ ነህና ዛሬ የፈቃድህን ሐሳብ ለእያንዳንዳችን እንድትናገረን በቃልህ እንድትባርከን እንድታንጸን በኢየሱስ ክርስቶስ ስም ጸልያለሁ። ፈቃድህ በመካከላችን ትፈጸም። ልባችን ለቃል የተከፈተ ይሁን። የውስጥ ጆሮዎቻችን ለቃል የተከፈቱ ይሁኑ። እግዚአብሔር መንፈስ ቅዱስ ሆይ በእኔ አልፈ እንድትናገር እኔንም እንድትቆጣጠር በኢየሱስ ክርስቶስ ስም ጸልያለሁ። ይህንን የማይወድ ማንኛውም የጨለማ ኃይል በጌታ በኢየሱስ ክርስቶስ ስም ስልጣን የተከለከለ ይሁን። አእምሮ ሁሉ ለኢየሱስ ክርስቶስ ቃል የተገዛ እንዲሆን በኢየሱስ ስም ጸልያለሁ። ጊዜውን ሁሉ ለአንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ በማንበብ ጀምራለሁ። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህም አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁም ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል። የብፅዕናን መንገዶች ነው እንግዲህ እየተከፋፈልን ያለ ነው። ከኢየሱስ ክርስቶስ የትምህርቶች መካከል የተራራው ትምህርት በመባል የሚታወቀውን ከማቴዎስ ምዕራፍ 5 እስከ 7 ድረስ ያለውን ክፍል ነው የጀመርነው። ነገር ግን መጀመሪያው ክፍል ላይ ምዕራፍ 5 ላይ ያለውን የእውነተኛ በረከት መንገዶች 8 የእውነተኛ በረከት መንገዶች። ብፅዕና ማለት ባለፉት ሳምንታት እንዳየነው ብፅዕና ማለት ወይም ብፁዕ ማለት የተባረከ ወይም በብሉይ ኪዳን ምስጉን ተብሎ የተጠቀሰው ቃል ማለት ነው። የተመሰገነ በሰው ብቻ ሳይሆን በእግዚአብሔር ዘንድ የተባረከ የተመሰገነ ደግሞ እግዚአብሔር የተቀበለው ህይወት ያለው ዲቫይን አፕሩቫል ያገኘ ህይወት። እግዚአብሔር እንደዚህ ያለ ህይወት ያላቸውን ሰዎች ይቀበላቸዋል። ሌላኛው የብፅዕና ትርጉም ብፁዕ ማለት መለኮታዊ ደስታን የተቀዳጀ ሰው፣ መለኮታዊ ደስታን የተጎናጸፈ ሰው፣ በእግዚአብሔር የመለኮት ደስታ ውስጥ መኖርን የተለማመደ ሰው ብፁዕ ይባላል ብለን አይተናል። ስለ ብፅዕና ስናስብ እንግዲህ በአንዳንድ ቤተ እምነቶች ብፁዓን ማለት በተለየ መንፈሳዊ ከፍታ ጣራ ላይ ለደረሱ ሰዎች የሚሰጥ ስም ነው። ብፅዕት ወይም ብፁዕ እከሌ ይባልና የሆነ ስታተስ ላይ ላሉ ወይም በመንፈሳዊ የህይወት ደረጃቸው አንድ ከፍታ ላይ አሉ ተብለው ለሚታመኑ ሰዎች የሚሰጥ ስም እንደሆነ ተቆጥሮ ለአንዳንድ ሰዎች ብቻ ሲሰጥ እናያለን። ነገር ግን እንደ ጌታችን እንደ ኢየሱስ ክርስቶስ አስተምህሮ ብፅዕና ማለት እነኚህ ኢየሱስ የዘረዘራቸው 8 ዋና ዋና ባህሪያት ያሉት ማንኛውም በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ማለት እንጂ ለተለየ ሰው የሚሰጥ መንፈሳዊ ማዕረግ ወይም የማዕረግ ስም አለመሆኑን ይቅርታ ባለፈው ጊዜ አይተናል። ስለዚህ ብፅዕና ዝም ብሎ የሚሰጥ የማዕረግ ስም አይደለም። ለሆኑ ለተለዩ ሰዎች የሚሰጥ ሳይሆን
ማንም ሰው እነኚህ ባህሪያት ቢኖሩት ብሎ ኢየሱስ ክርስቶስ ብፁዕ ነው ወይም በእግዚአብሔር ዘንድ የተመሰገነ ነው ወይም የእግዚአብሔር መለኮታዊ ደስታ ውስጥ መኖር የሚችል ሰው ነው ብሎ እንዳለ አይተናል። ስለዚህ በመጀመሪያ ሳምንት በመንፈስ ድሆች ብፁዓን ናቸው የሚለውን አየን። በመንፈስ ድሃ ማለት ምን ማለት ነው? በእግዚአብሔር ፊት ራስን ብዙ ነገር ሊኖረን ይችላል፣ ብዙ ልናውቅ እንችላለን፣ ስህተታችን ምንም ሊሆን ይችላል። ግን በእግዚአብሔር ፊት ራስን ባዶ ማድረግና በተሰበረ ልብ መቅረብ አንደኛ። ሁለተኛ ደግሞ የተለየ መንፈሳዊ ረሃብ፣ ሁል ጊዜ የማይጠግብ እግዚአብሔርን ፈልጎ የማይጠግብ ጸልዮ የማይጠግብ ዘምሮ የማይጠግብ አምልኮ የማይጠግብ ሁል ጊዜ በእግዚአብሔር ነገር ላይ የማይቀዘቅዝና የእግዚአብሔርን ነገር የማይለምድ ሁል ጊዜ ይገርነሱ ያለው ሰው ያ ሰው በመንፈስ ድሃ ነው። ድሃ በየትኛውም ዘመን አተረጓጎም ድሃ ማለት ያጣ የነጣ የሌለው ማለት ነው። ስለዚህ በእግዚአብሔር ፊት እንዳለን ሳይሆን እንደሌለን ራሳችንን ባዶ ስናደርግ ወይም የለኝም ያላንተ ተስፋ የለኝም፣ ያላንተ ህይወት የለኝም፣ ያላንተ ጉልበት የለኝም፣ ያላንተ አቅም የለኝም ብለን ራሳችንን ባዶ ስናደርግ በመንፈስ ድሃዎች እንባላለን። በመንፈስ ድሆች ብፁዓን ናቸው የሚለውን አየን። በሁለተኛ ሳምንት ደግሞ የሚያዝኑ ብፁዓን ናቸው። ብፁዓን የሚለው ደስተኛ ከሆነ ታዲያ ሐዘን የደስታ ምክንያት እንዴት ሊሆን ይችላል የሚለውን አይተን ነበረ። ስለዚህ በዚህ ዓለም ላይ ብዙ ሰዎች በተለያየ ምክንያት ያዝናሉ፣ ይተክዛሉ፣ ይሰበራሉ። በልዩ ልዩ ምክንያት ዘርዝረናቸዋል። በብዙ ምክንያቶች ሊያዝኑ ይችላሉ። ስለዚህ እነኚህ የሚያዝኑ ሰዎች ሁሉ፣ ሐዘን ውስጥ ያሉ ሰዎች ሁሉ፣ ልባቸው የተሰበሩ ሰዎች ሁሉ ብፁዓን ናቸው ማለት ነው ወይስ የሚያዝኑ ብፁዓን ናቸው ሲል ሐዘንተኝነት እንዴት ለደስታ ምክንያት ይሆናል? ብፅዕና ደስታ ነው እያል የሚያዝኑ ደስተኞች ናቸው። አብረው ማሄድ ነው የሚመስለው፣ ግራ የሚያጋባ ቃል ነው የሚመስለው። ግን ስፔሲፊክ በሆኑ ምክንያቶች የሚያዝኑ እንጂ በዓለም ላይ በሚከሰቱ በማንኛውም ነገር የሚያዝን ሰው ብፁዕ ነው ማለት አይደለም ብለን አንደኛ ብፅዕና የሚገኝበት የሐዘን አይነት የትኛው ነው? ስለ ኃጢአታቸው የሚያዝኑ፣ ስለ ራሳቸው ኃጢአት በኃጢአተኝነታቸው የሚያዝኑ፣ የሚጸጸቱ፣ ንስሐ ገብተው የሚመለሱ ሰዎች በእግዚአብሔር ዓይን ፊት ብፁዓን ናቸው፣ የተባረኩ ናቸው፣ የተመሰገኑ ናቸው። እግዚአብሔር የሚያዝኑ፣ የሚጸጸቱ፣ የሚመለሱትን ሁልጊዜ በፍቅር ይቀበላል። ሃሌሉያ! እግዚአብሔር ይህንን ህይወት ያብዛልን። በእውነት የንስሐ ህይወት ያላቸው የመመለስና የመጸጸት ልባቸውን እልህኛ የማያደርጉ ሁልጊዜ በክርስቶስ ኢየሱስ ደም በተዘጋጀላቸው በኪዳን ደም ለመንጻት ዝግጁ የሆኑ ድካማቸውን የሚያውቁ ጉድለታቸውን የሚያውቁ በእግዚአብሔር ፊት ከፍ ያለ ልብ የሌላቸው ማለት ነው። እግዚአብሔር ልቡ የተሰበረውን ሰው እንዴት እንደሚወድ ከእግዚአብሔር ቃል አይተናል። ስለዚህ በኃጢአታቸው ምክንያት በራሳቸው ኃጢአት ምክንያት የሚያዝኑ፣ ሁለተኛ ደግሞ በዓለም ላይ ስለሚሆነው ኃጢአት ስለሚደረገው ክፋት የሚያዝኑ የሚማልዱና የሚጸልዩ ሰዎች እነኚህ ብፁዓን ናቸው ብለን አይተናል። በሶስተኛ ደረጃ ደግሞ በምድር ላይ ስለሚሆነው ግፍ በነገስታት፣ በመንግስታት፣ በባለስልጣናት ሀብታሞች በድሆች ሲጨቆኑ ብቻ በየትኛውም ግፍና በደል የሚያዝኑ ልክ አይደለም የሚሉ በእግዚአብሔር ፊት የሚሟገቱና የሚማልዱ እነኚህ ብፁዓን ናቸው ብለናል። ስለዚህ የብፅዕና ሐዘን የተለየ መሆኑን ተመልክተናል ማለት ነው። ዛሬ የምናየው ሶስተኛውን ክፍል የዋሆች ብፁዓን ናቸው ምድርን ይወርሳሉና የሚል ነው። የዋህነት በዚህ ብልጣብልጥና ራስ ወዳድ ትምክተኛ በሆነ እርስ በርስ ውድድርና ፉክክር በሞላበት ዓለም ውስጥ የዋህነት ወገኖች ምንም ቦታ የለውም። ጌታ ኢየሱስ ክርስቶስ የዋሆች የተባረኩ ናቸው፣ የዋሆች የተመሰገኑ ናቸው፣ የዋሆች በእግዚአብሔር ፊት ተቀባይነት ያለው እንቁ ማንነት ያላቸው ናቸው። ዓለም ግን ይህን አታስተምርም፣ የዋህነትን አታስተምርም። የዋህነት እንደ ሞኝነት፣ የዋህነት እንደ ቂልነት፣ የዋህነት እንደ አላዋቂነትና እንደ ደካማነት የሚቆጠርበት ዘመን ላይ ያለን ሲሆን ይሄ የዋህነት የሚባለው ባህሪ ከቤተ ክርስቲያን እንኳን ተሰዶ እየጠፋ ያለበት ጊዜ መቼ ነው ቢባል አሁን ነው። ባክ የዋህቱን አንተ ደግሞ የዋህ እኮ ነህ ይባላል። ልክ እንደ ደካማነት ነው የሚቆጠረው። የዋህቱን ነው። ምክንያቱም በጣም ስማርትነት ነው አሁን የሚመረጠውና የሚፈለገው ባህሪ። ጌታ ኢየሱስ ክርስቶስ ግን የዋሆች ምንድናቸው? እስኪ ብፁዓን ናቸው በሉኛ። ብፁዓን ናቸው፣ የዋሆች የተባረኩ ናቸው። እንግዲህ አንዳንድ እንስሳት ከምድር ላይ ተሰደው ጠፍተዋል እንደተባለው ከቤተ ክርስቲያንና ከዓለም ላይ ተሰደው እየጠፋ ያለ አንዱ ባህሪ የዋህነት ነው። የዋህቱን ነው ስብከቱም ትምህርቱም አነቃቂውም ሁሉ። ነቃበል የዋህቱን አንተ ደግሞ ሞኛቱን ነው። የዋህነት እንደ ሞኝነት እንደ ጅልነት የሚቆጠርበት ዘመን ላይ ነው ያለነው።
የዋህነት ምንድነው? አንዳንድ ቃላቶችን ታውቃላችሁ ፋሚሊየር ከመሆናችንና በተደጋጋሚ ከመስማታችን የተነሳ ስለ ትርጉማቸው ብዙ አንጨነቅም። ግን ትክክለኛ ትርጉማቸውን ዛሬ እናስባለን እናሰላስላለን ማለት ነው። የዋህነት ምንድነው? በመጀመሪያ የዋህነት እንደ ሞኝነት የተቆጠረው እንደ ቂልነት እንደ አላዋቂነት የተቆጠረው እውነትም የዋህነት አላዋቂነት ነው ወይ? የዋህነት ቂልነት ነው ወይ? የዋህነት ደካማነት ነው ወይ? መጽሐፍ ቅዱስ የዋህ ሁኑ ሲል ደካማ ሁኑ እያለ ነው? ሞኞች ሁኑ፣ ጅላጅል ሁኑ፣ ማንም ይጫወትባችሁ ያታላችሁ ማለት ነው? ምን ማለት ነው የዋህነት? የዋህነት ዛሬ ስለ የዋህነት 6 ነገሮችን በቶሎ አነሳለሁ። አንደኛ የዋህነት እርስ በርስ ባለን ግንኙነት ውስጥ በሰው ፊት የሚገለጥ ትህትና ነው። የዋህነት በእግዚአብሔር ፊት ሳይሆን የዋህነት እርስ በርስ ባለ ግንኙነት ውስጥ የሚገለጥ ትህትና ነው። በመንፈስ ድሃ ማለት በእግዚአብሔር ፊት ራስን ባዶ አድርጎ መቅረብ ነው እንዳልን ሁሉ ትህትና ደግሞ እርስ በርስ ባለን ግንኙነት ውስጥ የዋህነት እርስ በርስ ባለን ግንኙነት ውስጥ ትሁት ሆኖ ከሰዎች ጋራ በትህትና መመላለስና በትህትና መኖር ራስን ዝቅ ማድረግ መቻል ነው። ኤፌሶን ምዕራፍ 4 ከቁጥር 2 እስከ 3 ምን ይላል? በትህትና ሁሉና በየዋህነት በትዕግስት እርስ በእርሳችሁ። ትህትና የሚያስፈልገው እርስ በርስ ባለ ግንኙነት ውስጥ ነው። በትህትና ሁሉና በየዋህነት በትዕግስት እርስ በእርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እርስ በእርሳችሁ በምን? በየዋህነትና በትህትና። ታውቃላችሁ እርስ በርስ ላለ ግንኙነት ብዙ ግድ የማይሰጣቸው ሰዎች አሉ። አንዳንድ ሰዎች ከእግዚአብሔር ጋር ያላቸው ነገር ጥሩ ናቸው። ጥሩ ያነባሉ፣ የእግዚአብሔርን ቃል ጥሩ ይዘምራሉ፣ ጥሩ ያመልካሉ፣ ጥሩ ይጸልያሉ፣ አስራትም ላይ ጥሩ ናቸው፣ በአገልግሎት ኮሚትመንት ላይ ጥሩ ናቸው። ግን ከሰዎች ጋር ባላቸው ግንኙነት ጥሩ አይደሉም። ወይም እርስ በርስ ስላለን ግንኙነት ዋናው ከጌታ ጋር እኔ ሰላም ነው፣ ጌታ የልቤን ያውቃል፣ ጌታ ያውቀኛል የሚሉ ህይወት ከጌታ ጋር ብቻ እንደሆነ አድርገው የሚያስቡ ብዙ ሰዎች አሉ። ነገር ግን ከእግዚአብሔር ጋር ላለን ህብረት እርስ በርስ ያለን ግንኙነት እጅግ በጣም ወሳኝ ነው። እርስ በርስ ያለን ግንኙነት ከእግዚአብሔር ጋር ያለንን ህብረት በአንድም በሌላ በደንብ አፌክት ያደርጋል። ለዚህ አንዱ ማስረጃ ልንገራችሁ። ለምሳሌ እግዚአብሔር ለሰው ልጆች ከሰጠው 10ቱ ትእዛዛት 3ቱ ብቻ ናቸው ከእግዚአብሔር ጋር የሚገናኙ። 7ቱ እርስ በርስ ባለ ግንኙነት እንዴት መኖር እንዳለብን የሚናገሩ ናቸው። ከ10ሩ 3ቱ ነው በእግዚአብሔርና በሰው መካከል፣ 7ቱ በሰውና በሰው መካከል ነው። ከሰው ጋር ያለን ግንኙነት በጣም ወሳኝ ነው። በአዲስ ኪዳንም ኢየሱስ ክርስቶስ ህጉን ሲጠቀልል አንደኛው የህግ ሁሉ ፍጻሜ ወይም ህግ ሁሉ ሲጠቀለል ወይም ሲሰበሰብ እግዚአብሔር አምላክህን በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ፣ ባልንጀራህን እንደማ እንደ ራስህ አድርገህ ውደድ። ስለዚህ ባልንጀራ የሚባል ነገር አለ። ማንም እንደሌለ መኖር አንችልም። አለ ባልንጀራ በዙሪያ። ስለዚህ እርስ በርስ ያለ ግንኙነት እርስ በርስ ባለ ግንኙነት ውስጥ የሚገለጥ ትህትና ነው የዋህነት። እንግዲህ ከሌሎች ጋር ወይም እርስ በርስ ባለ ግንኙነት ስንል አብረውን ከሚሰሩ ጋራ፣ አብረውን ከሚያገለግሉ ጋራ፣ አብረውን ከሚኖሩ የትዳር አጋሮቻችን ጋራ እንዴት ነን? ትህትና የዋህነት አለ ወይ? አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንደዚህ ይላል ሐዋርያው ጴጥሮስ ከትዳር አጋሮቻችን ጋራ ስላለ ግንኙነት እንዴት ከእግዚአብሔር ጋር ያለን ግንኙነት አፌክት እንደሚያደርግ ሰው አጠገቡ ካለው ከእህት ሚስቱ ጋራ ወይም ከወንድም ባሏ ጋራ በአግባቡ ካልኖረ ከእግዚአብሔር ጋራ ያለውን ግንኙነት እንዴት እንደሚሰባብር እንዴት አፌክት እንደሚያደርግ ጴጥሮስ በግልጽ አስቀምጦታል። ጴጥሮስ ደግሞ ወንድማችን እግዚአብሔር ይባርከው እህት ሚስትም ነበረው፣ በተግባር የሚያውቅ ሰው ነው እና ምን ብሏል? እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል
አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ወንዶች ክብር ይፈልጋሉ ይባላል ብዙ ጊዜ። ሴቶችም ክብር አክብሯቸው ይላል። ሴቶችንም ወንዶች ብቻ ሴቶች ፍቅር ነው ወንዶች ክብር ነው ይባላል። ለምደናል ጆሮአቸው። ሴቶችንም ሚስቶቻችሁን ምን በሏቸው እስኪ አክብሯቸው በሉ። ወንድሞች አክብሯቸው። ለምን ይሄ ለምን አስፈላጊ ሆነ? ጸሎታችሁ እንዳይከለከል፣ ሰማይ እንዳይዘጋባችሁ። ባይዘወይ ሰማይን የዘጋው ኤልያስ ብቻ አይደለም፣ አልተጻፈላቸውም እንጂ ብዙ እህቶች ሰማያትን ዘግተዋል። ሰማይን ዘጋ ብለን የምናስበው ኤልያስ ዝናብ እንዳይዘንብ ነው። ጸሎት እንዳይመለስ ሰማያትን ትዘጋለች። አጠገብ ያለችው እህት ጸሎታችሁ ምን እንዳይከለከል አይመስልንም? አሁን አንዳንድ ጊዜ እንደፈለግን ሆነን መጣ ሃሌሉያ ሻራ ባራ ሻራ የለም፣ ሰማይ ዝግ ነው የሚሆነው። ቃሉ ነው ጸሎታችሁ እንዳይከለከል ማለት። ሴቶች ብቻ አይደለም የሚዘጉት። ታዲያ አንቺም ባልሽን እሱም ካኮረፈና ካዘነ ይዘጋል ሰማይ። አገልግሎት ዋጋ የለውም ወገኖቼ። የምናረገው መንፈሳዊ አክቲቪቲን ሁሉ ዋጋ የሚያሳጣ ነገር ነው። ቤት ውስጥ ላለው አብሮን ላለው ሰው ዋጋ ካልሰጠን ለየትኛውም ነገር ምንም ያህል ዋጋ ብትሰጡ ዋጋ አይኖረው። ከቤት ነው አገልግሎት የሚጀምረው። አሜን። እንደዚህ ያደርግልን በኢየሱስ። ከቤት ውስጥ ትህትና ማለት እርስ በርስ ባለ ግንኙነት እርስ በርስ ያለን ግንኙነት ከእግዚአብሔር ጋር ያለንን ህብረት ጸሎታችን እንኳን እስኪከለከል ድረስ ባለቤትሽ ካዘነ ሺህ ጊዜ ብትጸልይ ምሽግ ገብቻለሁ ሃሌሉያ ምናምን ላስለቅቅ ነው ላሰብር ነው ብትይ 70 ነቢያት እጅ ላይ ብታስጭኝ ሰማያት ነው የሚዘጉት። አይሆንም። መጽሐፍ ቅዱስ አይልም እንደዛ። አስቀድመህ ባልንጀራ ባንተ ላይ አንዳች እንዳለው ብታስብ አስቀድመህ መባህን አስቀምጥና ከባልንጀራ ጋር ተስማማ። መጣህ ደግሞ መባህን አቅርብ አይደለ? ስምምነት ይቀድማል። አሜን። እግዚአብሔር እንደዚህ ያደርግልን። ሰላም ይቀድማል፣ መከባበር ይቀድማል፣ መዋደድ ይቀድማል፣ መታረቅ ይቀድማል። ስለዚህ ከትዳር አጋሮቻችን ጋር ያለን ግንኙነት ከእግዚአብሔር ጋር ያለንን ግንኙነት አፌክት ያደርጋል። ይህ ብቻ አይደለም። ከሥራ ባልደረቦቻችን ጋር አብረን ከሚያገለግሉ ሰዎች ጋር እንዴት ነን? ግንኙነቶቻችን የመንፈሳዊነቶቻችን መለኪያዎች ናቸው። ምን ያህል መንፈሳዊ ነህ? ከግንኙነቶች ይታያል። ግንኙነቶቻችን እንዴት ናቸው? ከአለቆቻችን ጋር እንዴት ነን? ከጓደኞቻችን ጋር እንዴት ነን? ትዳር አጋራችን ጋር እንዴት ነን? ትህትና እንግዲህ አንደኛ የትህትና ትርጉም እርስ በርስ ባለ ግንኙነት ውስጥ የሚገለጥ የዋህነት፣ እርስ በርስ ባለ ግንኙነት ውስጥ የሚገለጥ ትህትና ነው። ሁለተኛ የዋህነት ምንድነው? የተገራ ኃይል ስትሬንግዝ አንደር ኮንትሮል፣ የተገራ ኃይል፣ የተገራ ጉልበት ማለት ነው። ይሄ የዋህነት በጥንት የግሪክ ትርጉም ዲክሽነሪ ማየት ትችላላችሁ። የዋህ የሚለው ቃል ጥንት ይሄ መጽሐፍ ቅዱስ በተጻፈበት ዘመን አገልግሎት ላይ ይውል የነበረው ለምንድን ነው? አንድ ያልተገራን የሜዳ ፈረስ ብዙ ኃይልና ጉልበት ያለው ለመያዝ ለመቆጣጠር የሚያስቸግር ያልተገራን የሜዳ ፈረስ በቁጥጥር ስር አውሎ አላምዶ ለጌታው ጥቅምና ዓላማ ኃይሉንና ጉልበቱን ለጌታው ፈቃድ ማዋል እንዲችል ማድረግ ነው። አንድ ፈረስ ከተገራ በኋላ ኃይሉ እያለ ጉልበቱ እያለ አቅሙ እያለ ግን ለጌታው ተገዝቶ ኃይሉን ለጌታው አገልግሎት ማዋል ሲችል ምን ሆነ? የዋህ ሆነ ይባላል። ሲገራ የዋህ ሆነ ይባላል። የዋህነት ማለት የተገራ ኃይል ማለት ነው። ጉልበት እያለህ ጉልበተኛ አለመሆን፣ ዕውቀት እያለህ እንደ አዋቂ አለመሆን፣ ጥበብ እያለህ የሆንከውን ሳይሆን ያለህን ሳይሆን ፕራይድን ትቶ ራስን፣ ጉልበትን፣ አቅምን በእግዚአብሔር ፊት ማስገዛት መቻል ሰልፍ ኮንትሮል ማለት ነው የዋህነት ማለት። ስለዚህ የዋህነት ብዙ ሰዎች እንደሚመስላቸው ደካማነት አይደለም። የዋህነት ሞኝነት አይደለም። የዋህነት አላዋቂነት አይደለም። የዋህ ማለት ዝምተኛ ማለትም አይደለም። የዋህነት እጅግ ታላቅ የሆነ የውስጥ መንፈሳዊ ጥንካሬ፣ ራስን ኮንትሮል ማድረግ መቻል፣ ኃይልን መቆጣጠር፣ ለእግዚአብሔር ማስገዛት መቻል ነው። የዋህ ማለት ስሜትንና ቁጣን፣ ኃይልን በእግዚአብሔር ቁጥጥር ስር ማድረግ። ኃይል እያለህ መበቀል እየቻልክ ለእግዚአብሔር መተው፣ መጉዳት እየቻልክ መጎዳት፣ ብዙ ማድረግ የሚችል ኃይል እያለህ ስለ ፍቅር ስትል ያለህን ኃይል መግታት። ይሄ ነው የዋህነት ማለት።
የማንችለው ጉልበት ሲሆን ደከም ያለ ጊዜ ስንሸነፍ ብዙ ጊዜ ምን እንላለን? እግዚአብሔር ይፈርዳል እንላለን። ግን በመናሸንፍበት ጊዜ ፍርድ ለእግዚአብሔር እንተዋለን ወይ? የምናሸንፍበት ትግል ላይ አቅም ያለን ትግል ላይ አይ እግዚአብሔር ይፍረድ ብለን ለራሳችን መሟገት እንተዋለን ወይ? የዋህነት ማለት ኃይልን ለእግዚአብሔር፣ አቅምን፣ ዕውቀትን፣ ጉልበትን ለእግዚአብሔር ፈጽሞ ማስገዛት ነው። እግዚአብሔር እንደዚህ ያደርግላችሁ። በእውነት ለእግዚአብሔር በትህትና መገዛትን እግዚአብሔር ይስጠን። በእውነት የተገራ ኃይል። የዋህነት በእግዚአብሔር ላይ ሙሉ በሙሉ መታመን ነው። እኔ ራሴን ከማድን እግዚአብሔር ቢያድነኝ ይሻላል ብሎ ኃላፊነትን ለእግዚአብሔር መስጠት፣ በእግዚአብሔር ላይ መታመን። ራሴን እኮ ላድን እችላለሁ፣ ጉልበት አለኝ እኮ ለራሴ መሟገት መከራከር እችላለሁ፣ ማሸነፍ እችላለሁ። ግን መሸነፍ የዋህነት ለዚህ ነው የማይፈልገው። እቺ ዓለም ብዙ ጊዜ ወይም በዓለም ያሉ ሰዎች ይሰብኩናል፣ የዋህ አትሁን፣ ለራስህ ቁም፣ ሞኝ አትሁን፣ ፋራ አትሁን። ግን የዋህነት ኃይልን መቆጣጠር መቻል ነው። እየቻሉ አለማድረግ ነው። በእግዚአብሔር ላይ ሙሉ በሙሉ መታመን ነው። ዛሬ በቤተ ክርስቲያን ውስጥ ብዙ ግጭቶች የምናስተናግደው ለምንድን ነው? ብዙ ኮንፍሊክቶች የሚበዙት ለምንድን ነው? በየዲፓርትመንቶቹ በየአገልግሎቹ ሽኩቻ የሚበዛው ለምንድን ነው? ሁሉም አሸናፊ መሆን ስለሚፈልግ ነው። የሚሸነፍ የለም። ሁሉም አቅሙን ማሳየት ስለሚፈልግ ነው። ስልጣን ያለው ስልጣኑን፣ ዕውቀት ያለው ዕውቀቱን፣ ችሎታ ያለው ችሎታውን ማሳየት ነው እንጂ የሚፈልገው ለእግዚአብሔር ዝቅ የሚል ተሸንፎ ማሸነፍ የሚባለው ነገር ከቤተ ክርስቲያን አካባቢ እንኳን እየጠፋ ነው ያለው። ሁሉም ማሸነፍ ነው የሚፈልገው። የሚሸነፍ ሰው እየጠፋ ነው። አውቆ የሚሸነፍ የለም። እየቻለ የሚተው ኃይሉ ጉልበቱን በፈቃዱ ለእግዚአብሔር የሚያስገዛ ሰው እየጠፋ ነው ያለው። ብዙ የአበሻ ቸርቾች ታውቃላችሁ እርስ በርስ ለምንድን ነው የሚበታተሱት? ለብዙዎች ብርሃን መሆን ስንችል፣ ብዙዎችን በወንጌል መድረስና መብዛት ስንችል 20 የነበሩት 10 የነበሩት 5 ያው የአደባባይ እውነት ስለሆነ ነው። ሰዎች የት ሄደው ማምለክ እንደሚችሉ ግራ እስኪገባቸው፣ የትና አምልክ የሚለው ግራ እስኪገባቸው፣ እንደውም እዚህ አካባቢ ደህና ነው፣ ብዙ ቦታ አይቻለሁ፣ ያው ለአጠቃላይ ዕውቀት እንዲሆን። ግን ሰው እርስ በርስ መስማማት አቅቶታል። አብረን ማምለክ አቅቶናል። አብረን ማገልገል አቅቶናል። አንዱ ለአንዱ አይሸነፍም። ሁሉም ኃይለኛ ነው። ማለም አይሸነፍ። የዋህነት ጠፍቷል። ኃይሉን የሚቆጣጠር የለም። ሁሉም ጉልበቱን ለማሳየት ይፈልጋል። ሽማግሌው ጉልበተኛ፣ ፓስተሩ ጉልበተኛ፣ ምእመኑ ጉልበተኛ፣ ሁሉም ጉልበተኛ ነው። የሚሸነፍ አውቆ የሚተው የለም። አውቆ የሚደክም የለም። ግድ የለም እሺ ብሎ የሚተው ሰው እየጠፋ ነው ያለው። ከዚህ የተነሳ ነው አብረን ማገልገል፣ አብረን መቆም፣ እንደ አንድ ሆነን መብዛት እያቃተን ይመጣ። በዓለም አይደለም የጠፋው፣ በቤተ ክርስቲያን እየጠፋ መጣ። የዋህነት፣ ኃይልን መቆጣጠር፣ እየቻሉ መተው። የዋህ ኃይሉና ጉልበቱን የሚቆጣጠር ማንነቱን ለእግዚአብሔር ያስገዛ ሰው ማለት ነው። ስለምንችል ብቻ ወገኖች ያናደርግም። ስለምን ይፈታተናል። አንዳንድ ጊዜ ስልጣን ትንሽም ብትሆን ትፈታተናለች። ብዙ ነገር ይፈታተናል። ግን ለእግዚአብሔር የተሸነፈ ልብና ማንነት ያለው ሰው ያ ሰው የዋህ ይባላል። ይህንን ከዳዊት ሕይወት እንድናይ እፈልጋለሁ። የዋህነት እኔ በብሉይ ኪዳን በጣም ኢንስፓየር የሚያደርገኝ ሰው ዳዊት ነው። በጣም በቃ የእሱን ታሪክ ሁልጊዜ ደጋግሜ ሳነብ የሆነ የተለየ ትርጉም ነው የሚሰጠኝ። ምን አይነት ሰው ነው የሚያስብሉኝ ባህሪያቶች አሉ፣ የተለየ ባህሪያቶች። ዳዊት እንደምታውቁት ናሽናል ሂሮ ነው። ጎልያድን ዘርሮ የተዘፈነለት እልፍ ገደለ የተባለ ሰው ነው። ዳዊት ኃያል ሰው ነው፣ ጽኑ ሰው ነው። በጦርነት ላይ የሚረታው የለም። የእግዚአብሔር አብሮነት ያለው ሰው ነው። ለጦርነት ከወጣ ድል ይዞ የሚመለስ ሰው ነው። ኃያል ሰው ነው። ዳዊት የሳኦል ልጅ ሚልኮልን ባፈቀረ ጊዜ እባክህ ልጅን አፍቅር ያለውና ለጋብቻ ሰጠኝ ሲለው ሳኦል በተንኮል ሊቀናበት ስለነበረ ለጠላቶቹ አሳልፎ ሊሰጠው ወዶ ምን አለ? ልጅን ማግባት ከፈለክ አለው ለጥሎሽ ለማጫ 100 ፍልስጤማውያንን ገለህ ሸለፈታቸውን ይዘህልኝ ነው ያለው። ታውቃላችሁ ዳዊት 100 አይደለም 200 ይዞለት መጣ። በጣም ኃያል ሰው ነው። ጦርነት ከወጣ ድል አድርጎ ነው የሚመለሰው።
ግን ይሄ ሰው ሳኦል በዘመኑ ሁሉ ያሳደደው ነበር፣ ሊገለው ይፈልግ ነበር። ያለ ምንም ምክንያት ጫካ ለጫካ ያሳደደው ነበር። ኃይል ያለው ጉልበት ያለው ሳኦልን ከዙፋኑ ላይ ማንሳት፣ ሳኦልን ማስወገድ በጣም ቀላል ነገር ነው ለዳዊት። ምክንያቱም አቅም አለው። ኃያል ሰው ነው፣ ጽኑ ሰው ነው። ለሳኦል የሚያንስ ማንነት አይደለም። እንኳን ለሳኦል ብቻውን ተዋክቶ ከተማ የሚያድን ሰው ነው ዳዊት። አንደኛ ሳሙኤል ምዕራፍ 23ን ማንበብ ትችላላችሁ። አንድ ከተማ ሳኦል ቤተ መንግስት ውስጥ እያለ ዳዊት በስደት ውስጥ ዋሻ ውስጥ እያለ ቀኢላ የምትባል አንዲት ከእስራኤል ከተሞች መካከል አንድ ቀኢላ የምትባል ከተማ ተወረረች የሚል ወሬ ደረሰው ይላል ዳዊት። ጥቂት ዕዳ ያለባቸውና የተባረሩ ትንሽ ሰዎች አብረውታሉ እና ከተማ ተወረረች ስትባል ኃላፊነቱ የሳኦል ነበር። ግን ጌታ ሆይ አለ፣ ከከተሞቻችን አንዷ ተወራለች፣ ልውጣና ላድን፣ ውጣና አድን ሲለው ሳኦል ቤተ መንግስቱ እያለ ወጥቶ ከተማውን ብቻውን አድኖ የሚመለስ ሰው ነው። ትልቅ ጉልበት ያለው ነው፣ ኃይል ያለው ሰው ነው። ግን እንደዚህ ሆነ። አንደኛ ሳሙኤል ምዕራፍ 24 ከቁጥር 1 እስከ 16 ያለውን አነብላችኋለሁ። ሳኦል እድሜ ዘመኑን በሙሉ ዳዊትን እያሳደደ የኖረው ታሪኩን ታውቁታላችሁ። አንድ ቀን የሆነውን ነገር ልንገራችሁ። እንዲህም ሆነ ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በአይን ጋዲ በምድረ በዳ አለ የሚል ወሬ ደረሰለት። ሳኦልም ከእስራኤል ሁሉ የተመረጡትን 3000 ሰዎች፣ እንግዲህ እዩ፣ አንድ ብላቴና ለመግደል 3000 ወታደር ነው ይዞ ወጣው። የተመረጠ 3000 ወታደር ዳዊትን ለመግደል ማለት ነው። ሳኦል ከእስራኤል ሁሉ የተመረጡትን 3000 ሰዎች ወሰደ። ዳዊትንና ሰዎቹን ለመግደል የበረሃ ፍየሎች ወደ ነበሩባቸው አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች ወጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበረ። የዳዊትም ሰዎች እነሆ ጠላትህን በእጅህ አሳልፎ እሰጥሃለሁ፣ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ይኸው ሊገለው እያሳደደው አንድ ቦታ ተገናኙ። ዋሻ ውስጥ ተደብቋል ዳዊትና ሰዎቹ። ዋሻ ውስጥ እንዳለ አያውቅም። ሳኦል ወደ ዋሻ ውስጥ ወታደሮቹን ትቶ ጎራ አለ። ልክ ሳኦልን ሲያዩት የዳዊት ሰዎች ምን አሉ? እነሆ የተስፋ ቃል ተፈጸመ ዛሬ አሉት። የዳዊትም ሰዎች እነሆ ጠላትህን በእጅህ አሳልፌ እሰጥሃለሁ፣ በዓይንህም ደስ የሚያሰኝህን ታደርግበት ዘንድ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስት ቆረጠ። ከዚያ በኋላ እንዲህ ሆነ፣ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ ይላል። ያኛው እኮ አንገቱን ሊቆርጠው ነው የመጣው። ይሄኛው የልብሱን ዘርፍ ስለቆረጠ ተጸጸተ ይላል። ለምን ግን እንዲያረኩኝ ብሎ ተሰማው። ያኛው አንገቱን ነው እየፈለገ ያለው፣ አላገኘም እንጂ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። ዳዊትም በዚያ ቃል ሰዎቹን ከለከላቸው ይላል፣ እንዳይነኩት፣ ማንም ሳኦልን እንዳይነካ። ሊገለኝ ነው የመጣው፣ አዎ፣ ነፍሴን ነው የሚፈልገው፣ አዎ፣ ግን አንድ ሰው እንዳይነካው አለ፣ አስጠነቀቀ። በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ፣ ዳዊትም ወደ ምድር ተጎንብሶ እጅ ነሳ። እዩ፣ ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻው ውስጥ እግዚአብሔር በእጄ አሳልፎ እንደሰጠ ዓይንህ አይታለች። አንተንም እንድገድልህ ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራውልህ። ሰዎች ቃሉን ሊፈጽም ነው እግዚአብሔር ይኸው እጅ ላይ ሰጠህ እኮ ሲሉኝ እኔ ራራውልህ፣ እጄን አላነሳም አልኩ። ይኸው ኃይል እያለው ነው ወገኖች፣ ጉልበት አለው። በቃ ችግሩ ለዘላለም ማስወገድ ይችላል። የዳዊት ችግር አንድ ነበር፣ ሳኦል ነበር። ታውቃላችሁ፣ እረፍት የከለከለው፣ መቀመጥ መነሳት የከለከለው፣ ጠዋት ማታ አንድ ቀን ዳዊትም እንዲህ ያለ ይላል። ዳዊትም በልቡ አንድ ቀን በሳኦል እጅ ጠፋ ሆናል ብሎ ያስባል። የሚያስጨንቀው ከእንቅልፉ የሚያባንነው ነገር ቢሆን የሳኦል ጦር ነው። ልክ ሲገለው ይታየዋል አንዳንድ ጊዜ።
ከዛ ይዘምራል። በቃ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ምናምን ይልና እንደገና ራሱን አበረታቶ ይወጣል። ነገም ይገለኛል ብሎ በልቡ አንድ ቀን ይገለኛል ብሎ የሚፈራው ሰው ነው። አንድ ቀን እጁ ላይ ጣለው እግዚአብሔር፣ ወደቀ እጁ ላይ እና ደግሞም ምን ይላል እዩ፣ ደግሞም አባቴ ሆይ በእድሜም እጅግ በጣም ታላቁ ነው። ታውቃላችሁ ዳዊት ወጣት ነው። ሳኦል ብዙ ልምድ ያለው ሰው ነው። ሳኦልም የጦር ሰው ነው ታውቃላችሁ። ደግሞም አባቴ ሆይ ይለዋል። አባቴ ሆይ የልብስህ ዘርፍ በእጄ እንዳለ ተመልክተህ ወቅ። የልብስህንም ዘርፍ በቆረጥኩ ጊዜ አልገደልኩህም። ስለዚህም በእጄ ክፋትና በደል እንደሌለ አንተም ነፍሴን ልትወስድ ምንም ብታሳድደኝ አንገቴን ብትፈልግም እንዳልበደልኩ ተመልከት። ይህን ተመልክተህ ወቅ። እዩ ቁጥር 12 እግዚአብሔር በእኔና በአንተ መካከል ይፍረድ። እግዚአብሔር አንተን ይበቀልልኝ፣ እጄ ግን በአንተ ላይ አትሆንም። አሁን ዳዊት ሊበቀለው ይችላል፣ ሊገለው ይችላል፣ ሊያስወግደው ይችላል። ግን ምን አለ? አቅሙ እያለው ለእግዚአብሔር ትችሃለሁ፣ አንተ እኔ እጄን አላነሳብህም አንተ ላይ። የዋህነት ማለት እየቻሉ መተው ማለት ነው ወገኖች። ማድረግ እየቻሉ ማሸነፍ እየቻሉ መሸነፍ ነው። እግዚአብሔርን አስቡ። ፍርድን ለእግዚአብሔር መስጠት፣ ለራስ አለመበቀል፣ ለራስ አለመታገል፣ ቂመኛ አለመሆን፣ ስለምትችል ብቻ አለማድረግ። ይችል ነበር፣ እኔ ልገልህ ይችል ነበር፣ ግን ለእግዚአብሔር አሳልፌ የሰጠው ተውኩት ለሱ፣ እሱ ይፍረድ በእኔና በአንተ መካከል። ማን ነው ማሸነፍ እየቻለ እግዚአብሔር ይፍረድ ብሎ የሚተው? ከማይችሉት ጉልበት ልብ አድርጉኝ ይበልጣል እንደሚባለው አባባል የማንችለው ጉልበት ሲመጣበት ነው እግዚአብሔር ይፍረድ የምንለው። ልብ አድርጉኝ እግዚአብሔር ይፍረድ የምንለው የምንሸነፈው ትግል ሲገጥመን ነው። የምናሸንፍበት ቦታ እግዚአብሔር ይፍረድ አንልም። ራሳችንን ኃይለኛ ሆነን የምንገለጠው። ቀጠለ እንደዚህ ያለው ቁጥር 13 ላይ ዳዊት በጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል እንደተባለ እጄ ግን በአንተ ላይ አትሆንም። ይኸው በጥንት አባባል ምን ተብሏል አለ? ከኃጢአተኞች ኃጢአት ይወጣል። አንተ እኔ ልትገለኝ የምትፈልገው ኃጢአተኛ ሰው ስለሆንክ ነው። ኃጢአት የሚወጣው ከኃጢአተኞች ነው አለ። እኔ አንተ ልትገለኝ መጣህ ብዬ በዛ መንገድ እኔ አልሄድም። አንተ ተከትዬ ገደል አልገባም። አንተ ልትገለኝ ስለምትፈልግ እኔ በግድያ አልመልስልህም ላንተ። ጥቅስ ጠቀሰበት። ከዛ የእስራኤል ንጉሥ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለህ? የሞተ ውሻን ወይስ ቁንጫን ታሳድዳለህ? ዳዊት የሞተ ውሻ አይደለም፣ ቁንጫ አይደለም ወገኖች፣ ኃይለኛ ሰው ነው። ትህትናውን ይው እኔም በቃ እንደ ሞተ ውሻ ነኝ፣ እኔን ማሳደድ ምን ይሰራል? በቃ እኔ ቁንጫ ነኝ አለው። በቃ ማንን ነው? የእስራኤል ንጉሥ፣ ኃያል ንጉሥ ሳኦል። እግዚአብሔር ጦርና ጋሻ ያስታጠቀው እስራኤልን ከጠላቶች እንዲያድን ከፍልስጤማውያን እጅ እንዲያድን የቀባው ሳኦል ማንን? የሞተን ውሻ ታሳድዳለህ? እኔ በቃ ይኸው ምንም ልታረገኝ እኮ ትችላለህ፣ በቃ እኔ አልችልህም አንተን። ምን አይነት ትህትና፣ ምን አይነት የዋህነት! አሁን እንዲህ አይነቱ ባህሪ ሞኝነት ነው። እየቻልን አለማድረግ ለኛ አሁን በዚህ ዘመን ሞኝነት ነው። ግን ዳዊት ሞኝ ስለሆነ ደካማ ስለሆነ ሳይሆን መንገዱን አስተውሎ የሚሄድ እግዚአብሔር በማስተዋል የቀባውና የባረከው ሰው ስለሆነ ነው። እግዚአብሔር ይህንን የማስተዋል መንፈስ በእውነት ይስጠን። መጽሐፍ ቅዱስ ሲናገር ዳዊትም አስተውሎ ያደርግ ነበረ፣ ስለዚህም ሳኦል እጅግ ይፈራው ነበር ይላል። የዳዊት ማስፈራቱ ማስተዋሉ ነው። ታውቃላችሁ፣ ጉልበቱ አይደለም፣ ማስተዋሉ። ከሰው ጋር ያለ ግጭት፣ ከሰው ጋር ያለ ነገር ከእግዚአብሔር ጋር እንደሚያነካካ ያውቀዋል። እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና ባንተ መካከል ይፍረድ፣ አይቶም ይሟገትልኝ። በእውነት እግዚአብሔር ይሟገትልን። ለራሳችን አንሟገት። በሙግቶቻችን ሁሉ እግዚአብሔር ይሟገትላችሁ። በእውነት እግዚአብሔር ምን ይበልልኝ? ይሟገትልኝ። እኔ መሟገት ስለማልችል አይደለም፣ ግን ሰጥቼዋለሁ። እሱ ይሟገትልኝ ለኔ። እኔ ለራሴ አልሟገትም፣ እሱ ይታገልልኝ። አልታገልም። ምን አይነት የዋ ሰው ነው! እየቻለ እኮ ነው። እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና ባንተ መካከል ይፍረድ፣ አይቶም ይሟገትልኝ፣ ከእጅህም ያድነኝ። እንዲህም ሆነ ዳዊት ይህን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይሄ ድምፅህ ነውን? አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ ይላል። ሳኦል ማለት የእስራኤል ንጉሥ ነው። ንጉሡ ብሎ ድምፁን ከፍ አድርጎ አለቀሰ። በፍቅር ሰባብሮ ጣለው። እችል ነበረ
አንገትህን ላነሳው ችል ነበር፣ ልገልህ ችል ነበር፣ እግዚአብሔር አሳልፎ ሰጥቶኝ ነበር፣ ግን እኔ አልነካህም፣ እኔ ለራሴ አልበቀልም፣ እኔ ፍርዴን ለእግዚአብሔር ተዋለሁ፣ በእኔና በአንተ መካከል እግዚአብሔር አለ እሱ ሲል ሳኦል ምን አይነት ወራዳ ተግባር እያደረገ እንደሆነ ራሱን አየ፣ አዘነ፣ በራሱ አሳመነው በፍቅር። አረባክ ግድ የለህም እየሄድክበት ያለው መንገድ ስህተት ነው ብሎ በትህትና አስተማረው። አለቀሰ ይላል። ሊገለው የመጣ ሰው ጦሩን ወርውሮ ጋሻውን ወርውሮ ማልቀስ፣ ድምፁን ጮክ አድርጎ አለቀሰ ይላል። በዛ አላቆመም፣ አለቀሰ ብሎ ቁጥር 17 ዳዊትን አለው እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔርን በእጅህ አሳልፎ ሰጠኝ፣ እግዚአብሔርን በእጅህ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም አድርገህልኛልና አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። በቃ እንደ ሞት አወቀው ሳውል። በቃ ሞቶ ነበር፣ ዛሬ አብቅቶለት ነበር። እሱ ዙፋኑን ለማስጠበቅ ይታገላል። ለካ ቢፈልግ ኖሮ ዙፋኑ ዛሬ አብቅቶ ነበር። አመሰገነው። ከዛ ምን አለ? አሁንም እንሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልም መንግስት በእጅህ እንድትጸና እኔ አወቅኩ አለ። እግዚአብሔር ላንተ መንግስትን መስጠት ማሰቡ ትክክል ነው አለ። አንተና እኔ አንገናኝ፣ አንተ ይገባሃል መንግስት ያለው ታውቃላችሁ። በፍቅር በትህትና እንዴት እንዳሳመነው የሚታገልለትን መንግስት እንደሚገባው ለመጀመሪያ ጊዜ ያመነበት ቦታ እዚህ ጋር ነው። እውነትም እግዚአብሔር ጻድቅ ነው አለ። ለካ እንደዚህ ይቻላል። እግዚአብሔር የዋህነትን በእውነት ይመልስልን። በየዋህነት ለካ ማሸነፍ ይቻላል። ልክ ነው አለ። ንግስናው ይገባሃል፣ እኔ አይገባኝም አለ። እግዚአብሔር ለእኔ ድል ሰጥቶኝ ነበረ፣ ግን እኔ ነኝ ሰው ልገድል ጫካ ለጫካ እየዞርኩ ነው ያለሁት። ያለ ምክንያት ያለ ኃጢአት ልገልህ እየመጣው ነው። አንተ ግን ኃጢአት አግኝተህብኝ ገዳይ ሆኜ ጠላትህ ሆኜ ልትገለኝ አልፈልግም። ስለዚህ አለ አሁንም እንሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልን መንግስት በእጅህ እንድትጸና ያውቃለሁ። በቃ ምንም ጥርጥር የለውም አለ። አንተ እንደምትነግስ እኔ እንደምወድቅ የታወቀ ነው አለ። አሁን እንግዲህ ከኔ በኋላ ዘሬን እንዳትቆርጥ ከአባቴ ቤትም ስሜን እንዳታጠፋው በእግዚአብሔር ማለልኝ አለው። አሁን ፈራው። በቃ እኔ መውደቄ የተረጋገጠ ነው። በቃ አካሄድ ያስታውቃል። ግን አንድ ነገር ማለልኝ አለው፣ ዘሬን እንዳትቆርጥ። በቃ ቤተሰቡ ሁሉ አሳሰቡ። ከዛ በኋላ ዳዊትም ማለለት። ሳውልም ወደ ቤቱ ሄደ፣ ዳዊትና ሰዎቹ ወደ አምባው መጡ ይላል። ምን ይነግራችኋል ይህ ታሪክ? ማሸነፍ እየተቻለ መሸነፍ፣ መበቀል እየቻለ መተው፣ መግደል እየቻለ ማዳን፣ ይሄ ወገኖች የማይገኝ እንቁ ማንነት ነው። እግዚአብሔር በእውነት ይመልስልን፣ በዚህ ይባርከን። የዋሆች ምንድናቸው? ብፁዓን ናቸው። የዋሆች የተባረኩ ናቸው። አውቀው የሚተዉ የተባረኩ ናቸው። አውቀው የሚሸነፉ ኃይል እያላቸው ስለ እግዚአብሔር ራሳቸውን እንደ ደካማ የሚያደርጉ የተባረኩ ናቸው። ለራሳቸው የማይታገሉ ጦርና ጋሻቸውን ይዘው አቅማቸውን ኃይላቸውን ለማሳየት የማይሮጡ ብፁዓን ናቸው። በመሸነፍ የሚያሸንፉ ብፁዓን ናቸው። ስለዚህ ትህትና ወይም የዋህነት ማለት የተገራ ኃይል፣ ለእግዚአብሔር በቁጥጥር ስር የዋለ ኃይል ማለት ነው። የዋህነት አንደኛ እርስ በርስ ባለ ግንኙነት ውስጥ የሚገለጥ ትህትና ነው። ሁለተኛ የተገራ ኃይል ነው። ሶስተኛ የዋህነት ከቀና አስተሳሰብና ከደግነት ጋር የሚገናኝ ባህሪ ነው። ቀና አስተሳሰብ ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ 24 ያለውን አነባለሁ። እዛው ዳዊት ጋር ነኝ። እንዲህም ሆነ ሳኦል ከሞተ በኋላ ሳኦል ሞተ። ዳዊትም አማሌቃውያንን ከመግደል ተመልሶ በጺቅላግ 2 ቀን ያህል ተቀመጠ። በሶስተኛውም ቀን እነሆ ከሳኦል ሰፈር አንድ ሰው ልብሱን ቀዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በግንባሩ ተደፍቶ እጅ ነሳ። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር ኮብልዬ መጣሁ አለው። ዳዊት ነገሩ እንደምን ሆነ እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፍ ሸሽቷል፣ ከሕዝቡ ብዙ ወደቁ ሞቱም፣ ሳኦልና ልጁም ዮናታን ደግሞ ሞተዋል አለ።
ዳዊትም ወረኛውን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ በምን ታውቃለህ አለው። ወረኛውም ጎልማሳ አለ በድንገት ወደ ጊልቦዓ ተራራ መጣው፣ እነሆም ሳኦል ጦሩን ተመርኩዞ ቆሞ ነበር። ሰረገሎችና ፈረሶችም ተከትለው ደረሱበት ፍልስጤማውያን ሊገሉት። ወደ ኋላውም ዞር አለና እኔን አይቶ ጠራኝ። እኔም እንሆኝ አልኩ። እርሱም አንተ ማን ነህ አለኝ። እኔም አማሌቃዊ ነኝ ብዬ መለስኩለት። እርሱም ሰውነቴ ዝሏልና ደግሞ እስካሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላዬ ቆመህ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ገደልኩት። በራሱም ላይ የነበረው ዘውድ በክንዱም የነበረው ቢተዋን ወሰድኩ፣ ወደዚህም ወደ ጌታዬ አመጣው። ዳዊትና ከእርሱ ጋር የነበሩት ሰዎች ሁሉ ልብሳቸውን ይዘው ቀደዱ፣ በሰይፍም ወድቀዋልና ለሳኦልና ለልጁ ለዮናታን ለእግዚአብሔርም ሕዝብ ለእስራኤል ወገን እንባ እያፈሰሱ አለቀሱ፣ እስከ ማታም ድረስ ጾሙ ይላል። እዩ ጠላት ሞተን የተባለው ግን አለቀሰ ዳዊት እስከ ማታ ድረስ እንባውን እያፈሰሰ ጾም ጸሎት አወጀ። እስራኤል በሙሉ ይጾሙ። ቅንነቱን ይዩት። ዳዊትም ወረኛውን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ መጻተኛ የአማሌቃዊ ልጅ ነኝ ብሎ መለሰለት። ዳዊትም እግዚአብሔር የቀባውን ለመግደል እጅህን ስትዘረጋ ለምን አልፈራህም አለው። ዳዊትም ከጎልማሶቹ አንዱን ጠርቶ ወደ እርሱ ቅረብና ውደቅበት አለው። እርሱም መታው፣ ሞተም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብለህ አፍ በላይ መስክረዋልና ደምህ በራስህ ላይ ይሁን አለ። ታውቃላችሁ፣ ለጠላቱ የሚበቀል ሰው ነው። ፐርሰናል ጸባቸውን እሱና ሳኦል መካከል ያለውን ነገር ትቶ እንዴት ደፍረ የእስራኤልን ንጉሥ የፈለገ ግደለኝ ቢልህ እንዴት እጅህን አነሳ ብሎ ለሳኦልን ደሙን እበቀልለታለሁ። አማሌቃዊ ነው ይሄ ሰው የገደለው፣ ደሙን ተበቀለ። ማን ነው የጠላቱን ደም የሚበቀል? እኛ ብንሆን እኛን የነካ ሰው ከምድረ ገጽ ቢጠፋ ደስ ነው የሚለን አይደል? እኛን የነካ ሰው አንድ ነገር ሲደርስበት ጌታ የሥራውን ነው የሰጠው አይደል? አንዱ በመገለጥ እያገለገለ ነው ቸርች ውስጥ እና እያገለገለ አንድ ነገር ተገለጠለት እና አንድ ወንድም አለ እዚህ መካከል አለ በኤችአይቪ የተያዝክ። ያን ጊዜ ኤችአይቪ መድኃኒትም አልተገኘለትም። ኤችአይቪ ያለበት ከተባለ ሰው በማህበረሰብ ውስጥ ኢትዮጵያ በተለይ መገለል ነበረ እና ሰዎች አይናገሩም ይሄ ነገር ከገጠማቸው እና ኤችአይቪ ያለበት ሰው አለ እግዚአብሔር አሳይቶኛል እጅህን አውጣ ይለዋል። ያ ሰው ደግሞ ፈራ። ካወጣ ሰው ይቅር አይለውም። ሰጥ እጅህን አውጣ እና ይሄ ወንድም እየተናደደ መጣ። ሪኮግናይዝ አላደረከኝም የሚል ንዴት በሐሰተኛ ላይ ያስብለው ሆነ። እጅህን አታወጣም? እንደውም የሰራዊት ጌታ እግዚአብሔር የእጅህን ነው ያገኘው ይላል። እንደውም የእጅህን ነው ያገኘው ይላል። አዩ ምን ያህል እኛ ስንነካ እንዴት እንደምንና እኛን ያሳዘነ እኛን ያስቀየመ ሰው በቃ ቢጠፋ ግድ የለም እኛን የነካ አይኑ ይጥፋ የሚል ነው አቋማችን። የእጅህን ያገኘው እንዳለው ከኛ ጋር ፐርሰናል ችግር ያለበት ሰው አንድ ነገር ከገጠመው እግዚአብሔር የሥራውን ነው የሰጠው። ጌታ እኮ ፈራጅ ነው። ዳዊት እንደዛ አይደለም ያለው፣ አለቀሰ ይላል። ማልቀስ ብቻ አይደለም ደሙን ተበቀለ። ዳዊትም ስለ ሳኦልና ስለ ልጁ ስለ ዮናታን ይህንን የሐዘን ቅኔ ተቀኘ። በጣም ልቤን የሚነካው ክፍል ይህንን ስሙኝ በእግዚአብሔር። ዳዊትም ስለ ዮናታንና ስለ ሳኦልና ስለ ዮናታን ይህን ቅኔ ተቀኘ ይላል። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ ባይሻር መጽሐፍ ተጽፏል እና የዳዊትንና የሳኦልንና የዮናታንን ሞት በግጥም ተጽፎ በመዝሙር መልክ ተደርጎ በእስራኤል ሁሉ እንዲዘመርና እንዲታሰቡ አደረገ። እንዲህ አለ፣ የእስራኤል ክብር በኮረብቶች ላይ ተወቅቶ ሞተ፣ ኃያላን እንዴት ወደቁ። የፍልስጤማውያን ቆነጃጅት ደስ እንዳይላቸው፣ የቆላፋን ቆነጃጅት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎናም አደባባይ የምስራች አትበሉ። እናንተ የጊልቦዓ ተራሮች ሆይ የሳኦል ጋሻ በዘይት እንዳልተቀባ የኃያላን ጋሻ በዚህ ወድቋልና ዝናብና ጠላ ይውረድባቸው። ተራሮችን ሁሉ ረገማቸው። ሳኦልን የሚያህል ጀግና እግዚአብሔር ሕዝቡን ለማዳን ያጣል የመረጠውና የጠራው ሰው እዚህ ተራራ ላይ ወድቋልና እናንተ ተራሮች ጠላ ይውረድባችሁ ብሎ ረገማቸው። ለቁርባንም የሚያበቅል እርሻ አይሁንባችሁ። ከሞቱት ደምና ከኃያላን ስብ የዮናታን ቀስት
አልተመለሰችም። የሳኦልም ሰይፍ በከንቱ አልተመለሰም። ሳኦልና ዮናታን የተዋደዱና የተስማሙ ነበሩ። በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች፣ ከአንበሶች ይልቅ ብርቶች ነበሩ። የሚያነሳው ድካሙና የሳኦልን ድካም አይደለም፣ ጥንካሬውን ነው የሚያነሳው። ምን አይነት ሰው ነው ሳኦል? ከንስር ይልቅ ፈጣን፣ ከአንበሳ ይልቅ ብርቱ ነበረ ይላል። ሲቀኝ ነው እኮ እስራኤልን ሰብስቦ በሕዝብ ፊት ሁሉ እያስለቀሰለት ነው፣ ሙሾ እያወጣ ነው። ሳኦል ጠንካራ፣ እንዴት ተራ ሰው እንደሚሞት ኃያላን እንዴት ይወድቃሉ፣ ሳኦል ማንም እንደሚሞት እንዴት ይሞታል ይላል። የራሱን ነገር ስታርጎታል። ሳኦል ምን እንዳደረገው ጭራሽ አያስታውስም። እሱም ያውቀው የእግዚአብሔር ዓላማ በሳኦል ላይ እንደነበረና ለእስራኤል የተቀባ የተነሳ ሰው እንደሆነ ነው የሚያስበው። የግል ጥላቻውን ወደ ጎን ጥሎ የምር የሚያዝን በጣም ቀና ልብና አስተሳሰብ ያለው ሰው ነው። ሳኦልና ዮናታን የተዋደዱ የተስማሙ ነበሩ። በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳ ይልቅ ብርቱዎች ነበሩ። የእስራኤል ቆነጃጅት ሆይ ቀይ ሐርና ጥሩ ግምጃ ያለበሳችሁን፣ ቀይ ሐርና ጥሩ ልብስ ያለብሳችሁ የነበረ በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት ይላል። የእስራኤል ቆነጃጅቶች ያለበሳችሁ በሳኦል ዘመን ከኔ ጋር ችግር ይኖርበት እንጂ እናንተን ግን ቀይ የግምጃ ልብስ አልብሷችኋል፣ አልቅሱ ዛሬ እያለ ሳኦል የሰራውን መልካም ነገር በሳኦል ዘመን የተከናወኑትን ጥሩ ነገሮች እየመረጠ ህዝቡን ያስለቅሳል። እንዴ ሳኦልን ትረሳላችሁ? ይሄን አድርጎላችኋል። ማን ነው ለጠላቱ ይሄንን የሚያደርግ? ማን ነው ስለበደለው እንደዚህ የሚያስብ? እኛ እኮ 99 መልካም ነገር እያለው አንድ ሰው ላይ አንድ ነገር ካገኘን አንዱን ይዘን ነው አይደለም? እግዚአብሔር በእውነት ይፈውሰን። ትህትና ማለት ነው። 99 ችግር ያለበትን ሰው 99ን ችግር አንድ መልካሙን እያነሳ የሚያወራ ነው። የእስራኤል ቆነጃጅቶች ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረው በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት ብሎ ያስለቅስለት ነበር። ቀና አስተሳሰብ፣ ደግ ልብ ያለው ሰው፣ የግል ጸቡን ወደ ኋላ የሚተው ይቅር የሚል ልብ ያለው፣ ቂም ይዞ ለዓመታት የማይቀመጥ እኔን የነካኝ ሰው ይጥፋ የማይል ግዴን ለማልገባውም ብሎ የሚተው ትህትና የዋህነት ከቀና አስተሳሰብና ከደግነት ጋር የተገናኘ ባህሪ ነው። የዋህነት ቅንነት ነው። ቅንነትን ስናስብ ታዲያ ከሰዎች ጋር ባለን ግንኙነት ብቻ ሳይሆን ያዕቆብ እንደጠቀሰው ደግሞ ያዕቆብ ምዕራፍ 1 ቁጥር 21 ላይ ስለዚህ ርኩሳቱን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል። የእግዚአብሔርንም ቃል በየዋህነትና በቅንነት መቀበልንም ይጠቀልላል። ቃሉ እንደዚህ ስለሚያዝ ቃሉ እንደዚህ ስለሚል አላደርግም ብሎ የእግዚአብሔርን ቃል በየዋህነትና በትህትና መቀበል የዋህነት ነው። የሚመቸንን እየመረጡ ሳይሆን አንዳንድ የሚቆረቆረንን ለማድረግ የሚከብደንን እግዚአብሔር የሚያዘንን ኢንስትራክሽኖች በየዋህነት፣ ምክንያቱም ነፍሳችሁን የሚያድነው ይሄ ነው ይላል። ቃሉን በየዋህነት መቀበል እግዚአብሔር እንደዚህ ያደርግልን። አራተኛ የዋህነት ምንድን ነው? የዋህነት በሌሎች ልክ መውረድ ወይም ዝቅ ማለት፣ አላዋቂነት ሳይሆን አውቆ ስለ ሌሎች ጥቅም ራስን ዝቅ ማድረግ ነው። ለመከበር ራስህን አካብድ፣ ራስን ቆልል፣ በማንም ፊት ዝቅ አትበል፣ ራስን አስከብር፣ ማንነትን አሳይ በምትል ዓለም ውስጥ ዝቅ ማለት እንደ መዋረድ ይቆጠራል። ግን የዋህነት ስለ ሌሎች ራስን ዝቅ ማድረግ መቻል። ለዚህ ደግሞ የየዋህነት እውነተኛ ምሳሌያችን ጌታ ኢየሱስ ክርስቶስ ነው። አምላክ ሰው ሆነ። በቃ ይሄ ትልቅ ትምህርት ነው። ምን ማለት ነው? ለኛ አምላክ ሰው የሆነው ራሱን ያዋረደው ስለኛ ጥቅም ነው። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 9 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይኑር። ምንድነው በክርስቶስ ኢየሱስ ዘንድ የነበረው ሐሳብ በእናንተ ዘንድ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለማ? ስለኛ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ስለማ? ስለሌሎች። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ስለማ? ስለሌሎች። በክርስቶስ ኢየሱስ ዘንድ የነበረ ሐሳብ በእናንተ ዘንድ ይሁን። ስለሌሎች ዝቅ ማለት መውረድ። ዛሬ ራስህን አስከብር፣ ከፍ ከፍ አድርግ፣ ራስህን ቆልል፣ አካብድ ነው። ዝቅ በል የሚል ነገር የለም።
ግን ራስን ዝቅ ማድረግ ትህትና ነው፣ የዋህነት ነው። ታውቃላችሁ ሰውም አንዳንድ ጊዜ እኛ አንድ ያለም ሌላ ችግር ራስን ቀለል የሚያደርግ ሰው ራሱን ሆኖ የሚቀርብ ድምጹን የማያጎረንን ማንነቱን ሆኖ የሚቀርበንን ሰው ለማቃለል እንሞክራለን። እኛም ችግር አለ። ድምጹን ወፈር ልብሱንም ደመቅ ያደረገ ሰው ሲሆን ለመስማት አንዳንድ ጊዜ በጣም የሚገርመኝ ነገር ምንድነው? በጣም ሲምፕል የሆኑ ግን ህይወታችንን መለወጥ የሚችል ትልቅ የእግዚአብሔር ነገር ያለባቸው ሰዎች ትውቶ ነው አጠገባችን ስላሉ መቀበል ያቀተንና ራሱን በጣም አካብዶ ከበድ ያለ ልብስ ለብሶ ድምጹን ወፈር አድርጎ 24 ሰዓት ብትሰሙት አንድ የሚረባ ነገር ካፉ ጠብ የማይለውን ሰው ሰማይ እንሰቅላለን። ይሄ እውነት እኮ ነው። ቫልዩዋችን በሙሉ ዓለማዊ ሆኗል። ቫልዩ አሰጣጣችን እኮ ቫልዩ ኮንቴንት ምንድነው? ይሄ ሰው ያለው ምን ቁም ነገር አለበት ሳይሆን እንዴት ነው የለበሰው፣ እንዴት ነው የሚያወራው፣ ጎርነን አድርገው ራሳቸውን ከበድ አድርገው ምናምን ሲሉን ያኔ እንሰማለን ሸኮትኮት ብለን። ግን እንደዚህ አይደለም ቫልዩ የሚደረገው። በእግዚአብሔር መንግስት ውስጥ ትልቅ ቫልዩ ያለው ባህሪ ትህትና ነው፣ የዋህነት ነው፣ መውረድ ነው፣ ዝቅ ማለት ነው። ዝቅ ያሉትን ሰዎች ማክበር እንድንችል እግዚአብሔር ይርዳን። በእውነት ዝቅ ማለት ነው። ኢየሱስ ክርስቶስ በምድር ላይ የተመላለሰው ራሱን አካብዶ አይደለም፣ ራሱን ዝቅ አድርጎ። ለዚህ ነው በጣም ፈሪሳውያኑ ታውቃላችሁ የሃይማኖት ሊደሮች ናቸው። አለባበሳቸው ይለያል። አሸንክታብ ያለው ዘርፉ ረጃጅም የሆነ ልብስ ነው የሚያደርጉትና የከበሬታ ወንበር በየስፍራው በየገበያ ቦታው መምህር እከሌ አባ እከሌ ምናምን መባል ይፈልጋሉ በጣም። ኢየሱስ ደግሞ ሲምፕል ሆኖ ነው የመጣው። ይሄ እንዴት ነው ከኃጢአተኞች ጋር የሚውለው? ማን እንደሆነች አላወቃትም። እንዴት ነው ራሱን ዝቅ ይሄ ከእግዚአብሔር ተልኬ የመጣው ነኝ ይላል እንዴ? እንዴት ነው ራሱን ዝቅ የሚያደርገው ከነኚህ ጋር የሚውለው? እንዴት ነው ገሊላ አካባቢ ብዙ ጊዜ የሚያሳልፈው ይላሉ። እንደ አይሁድ መምህር አልነበረም። በጣም ዝቅ ብሎ ነበር የመጣው። ስለ የዋህነትና ስለ ትህትና ኢየሱስ ክርስቶስ እውነተኛ ምሳሌያችን ነው። ምን ይላል? እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ንጉሥሽ ምን ሆኖ? እስኪ የዋህ ሆኖ በሉኝ። የዋህ ሆኖ እሱ የነገስታት ንጉሥ ሆኖ ሳለ በሰረገላ ሊሄድ ሲገባ በአህያ ውርንጭላ፣ ከነገስታት ቤት ሊወለድ ሲገባ ከሚስኪን ቤተሰብ፣ በቤተ መንግስት ውስጥ ሊወለድ ሲገባ በበረት ውስጥ ነው የተወለደው። ይሄ ለምን ይመስላችኋል? የትህትናን ዝቅ ማለትን የየዋህነትን አስፈላጊነት ሊያስተምረን ነው። ከኢየሱስ የምንማረው ወገኖች ማካበድን ሳይሆን ዝቅ ማለትን ነው። ራስን መቆለልን ሳይሆን ትህትናን ነው የምንማረው። ማቴዎስ 11:29 ቀንበሬን በላያችሁ ተሸከሙ ከእኔ ተማሩ እኔ የዋህ በልቤ ምንድነኝ? ትሁት ነኝ። ከእኔ ተማሩ። ምን ተማሩ? ከእኔ የዋህነትን፣ ዝቅ ማለት። በሰረገላ መሄድ እየቻሉ ከጳውሎስ ሕይወት አንደኛ ቆሮንቶስ 9:19-22 ከሰው ሁሉ አርነት የወጣው ሲሆን የሚበልጠውን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛው። እዩ አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለ ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን ከክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። እንደ ደካማ መሆንና ደካማ መሆን ይለያያል። ጳውሎስ ደካማ ሰው አይደለም፣ ግን እንደ ደካማ ሆንኩ። ለምን? ደካሞችን እጠቅም ዘንድ። ስለ ሌሎች ጥቅም ስንቶቻችን ነው ዝቅ ማለት የምንችለው? ራሳችንን ከፍ ከፍ ከማድረግና ከማካበድ ይልቅ ዝቅ ብለን ሌሎችን መርዳት መጥቀም የምንችለው ስንቶቻችን? ጳውሎስ ደካሞችን እጠቅም ዘንድ እንደ ደካማ ሆንኩ፣ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩኝ ይላል። ያልሆንኩትን ሆንኩ፣ ዝቅ አልኩ። የትህትና መንገድ ማለት ይሄ ነው። ሌላው አምስተኛው ትህትና የዋህነት የመንፈስ ቅዱስ ፍሬ ነው። ስጋዊነት ካልተጸናወተው መንፈስ ቅዱስ ከሞላበትና ሕይወቱን ከተቆጣጠረው ሰው የሚገኝ ማንነት ነው። የዋህነት የመንፈስ ፍሬ ነው፣ ዝም ብሎ የሚገኝ አይደለም። መንፈስ ቅዱስ የተቆጣጠረው መንፈስ ቅዱስ ሕይወቱን የገዛው ሰው ላይ የምናገኘው ፍሬ ነው።
የመንፈሳዊ ብስለት መገለጫ ነው። ሰው መንፈስ ሲሞላበት ልሳን ብቻ ሳይሆን የሚያናግረው አንቀጥቅጦ ሳይሆን የሚተወው ሰው መንፈስ ሲሞላበት ፍሬ ያፈራል። የመንፈስ ቅዱስን ፍሬ ያፈራል። የመንፈስ ቅዱስ ፍሬዎች መካከል ደግሞ ሰላም፣ ደስታ፣ ፍቅር፣ በጎነት፣ ቸርነት፣ የዋሃት ተብሎ የተጻፈው የዋህነት ነው። የዋሃት ከመንፈስ ቅዱስ ጋር የታሸ ህይወት፣ በመንፈስ ቅዱስ የተገራ ማንነትና ህይወት ካለው ሰው የሚፈልቅ የህይወት ፍሬ ነው። እግዚአብሔር ይህንን ፍሬ ያድላችሁ። በእውነት ፍሬ ነው፣ ዝም ብሎ አይገኝም። ከስጋዊ ሰው ላይ ስጋዊነት ከተጸናወተው ሰው ላይ የዋህነትን አታገኙ። ብልጥነትን ነው የምታገኙት። ስማርትነትን ነው፣ ኃይለኝነትን ነው የምታገኙት። የመንፈስ ቅዱስ ፍሬ ነው። በመንፈስ መመላለስ ማለት ከስጋ ስራ መላቀቅና የመንፈስ ቅዱስ ፍሬን ማፍራት ነው እንጂ በመንፈስ መመላለስ ማለት ፊትን ጭፍግግ አድርጎ ፊትን አመናፍሶ መሄድ ማለት አይደለም። በመንፈስ መመላለስ ምንድን ነው? እንደዚህ ፊትን ማለት አይደለም። በመንፈስ መመላለስ ማለት የመንፈስ ፍሬን ማፍራት ማለት ነው። ላንብብላችሁ ያው ቃሉ ገላትያ 5 ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛሉና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። የስጋም ስራ የተገለጠ ነው ብሎ እንደዚህ ይልና የመንፈስ ቅዱስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ስለዚህ በመንፈስ መመላለስ ማለት እነኚህን ፍሬዎች ማፍራት ማለት ነው እንጂ በመንፈስ መመላለስ ማለት